ሰላም ወደ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። በባለፈው ስለ ኪነ ጥበብና ስለ ተውኔት አላባውያን ብዙ ዲፊኒሽኖች አውርተናል ማለት ነው። ከዛ ቪዲዮዎች አይታችሁ ትልቅ ነገር እንደተገነዘባችሁ ተስፋ አደርጋለሁ። ዛሬ ደግሞ የፊልምንና የቲያትርን ልዩነትና አንድነት ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ቪዲዮ ነውና ለእናንተ እስከ መጨረሻው አብራችሁ ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ የምትለዋን በመጫን ቤተሰብ ሁኑ። አብራችሁ ቆዩ። እሺ ቤተሰቦቼ ተመልሻለሁ። ዛሬ እንግዲህ ፊልም ማለት ምን ማለት ነው፣ ቲያትር ማለት ምን ማለት ነው፣ የፊልምንና የቲያትር ልዩነት አብረን እናያለን ማለት ነው። ፊልም ምንድነው? ቲያትር ምንድነው? ቲያትር ማለት በተመልካች ፊት ለፊት መድረክ ላይ ሊቀርብ የሚችል ስራ ነው። በተመልካች ፊት ለፊት መድረክ ላይ ሊቀርብ የሚችል ስራ ነው። በተመልካች ፊት ለፊት ተመልካች ከፊት ለፊታችን አለ፣ እኛ ምን ላይ ሆነን መድረክ ላይ ሆነን የምንሰራው ስራ ቲያትር ይባላል ማለት ነው። በተለምዶ አንዳንድ ሰዎች ድራማ ይሉታል። ድራማ ይላሉ። መድረክ ላይ የሚሰሩ ስራዎችን እንዳጠቃላይ ምን ብለው ይጠሩታል? ድራማ እንስራ፣ ድራማ እንደዚህ ምናምን ይላሉ። ግን መድረክ ላይ የሚሰራ ስራ በተመልካች ፊት ለፊት መድረክ ላይ የሚሰራ ስራ ከሆነ ምንድነው? ቲያትር ነው። ስለዚህ ቲያትር መድረክ ላይ ሊቀርብ የሚችል ስራ ብቻ ነው። እንደ ፊልም እንደ ድራማ ሊታይ በስክሪን ልናያቸው የምንችላቸው ነገሮች አይደሉም። ግን ቲያትር መድረክ ላይ የሚቀርብ ስራ ብቻ ነው፣ አለቀ። ፊልም ደግሞ በስክሪን ዘሮች ልናያቸው የምንችላቸው ነገሮች ናቸው። በፊልም ውስጥ ብዙ ነገሮች አሉ፣ ብዙ ነገሮችን ያካትታል። ፊልም ላይ የምንጠቀማቸውን ነገር ቲያትር ላይ እንጠቀማቸዋለን። ቲያትር ላይ የምንጠቀማቸውን ወይም ደግሞ ፊልም ላይ የምንጠቀማቸውን ነገሮች ደግሞ ቲያትር ላይ ማንጠቀማቸው አሉ። ይህ ቪዲዮ ከምን አንጻር እንደተሰራ ነው፣ ምን አይነት ግብአቶችን ተጠቅሞ እንደተሰራ ይህን ቪዲዮ አይተን እንምጣ። አሁን እቺ ባጠገባችን ያለፈችው ትዝታ አይደለችም? ጋሼ ያቺም ወርቄ ማብራችኋለች። ስለ ወርቄ ጠየቀህ፣ ለሙሃውን አምጣልኝ። እሺ ተመልካቾቼ እንግዲህ ከዚህ ቪዲዮ ትልቅ ነገር እንደወሰዳችሁበት ተስፋ አደርጋለሁ። አሁን ይሄ ቪዲዮ በካሜራ ተቀርጾ ነው ወደኛ የመጣ ልትሉ ወይም ደግሞ የሚል ጥያቄ ሊፈጥርባችሁ ይችላል። ግን ይሄ ነገር የተወሰደው ለሳምፕል ወይም ደግሞ ለፕሮሞሽን ታስቦ ነው እንጂ መድረክ ላይ የሚቀርብ ስራ ከሆነ በተመልካች ፊት ለፊት መድረክ ላይ የሚቀርብ ስራ ከሆነ በምንም አይነት መንገድ ካሜራን አይጠቀምም ማለት ነው። ወይም ደግሞ በስክሪን ሊቀርብ አይችልም ማለት ነው። ስለዚህ እንደዚህ ያሉ ቪዲዮዎች አጫጭር ሆነው ተቀርጸው የሚለቀቁ ቪዲዮዎች እንደ ፕሮሞሽን ነው፣ እንደ ማስታወቂያ ነው የሚሰሩ ማለት ነው። ስለዚህ በተመልካች ፊት ለፊት ሊቀርብ የሚችል ላይቭ ሊተላለፍ የሚችል ስራ ከሆነ ቲያትር ነው፣ አለቀ። ፊልም ደግሞ በስክሪን ዘሮች ልናያቸው የምንችላቸው ስራዎች ናቸው። በፊልም ውስጥ ብዙ ግብአቶችን ይጠቀማል። ለምሳሌ ካሜራ፣ አልባሳት፣ ሜካፕ። ፊልም ላይ የሚጠቀማቸውን ነገሮች ቲያትር ላይ ሊጠቀማቸው ይችላል። ለምሳሌ እነ ኮስቹም፣ ሜካፕ፣ ሳውንድ፣ ላይት ምናምን የመሳሰሉ ነገሮች ቲያትር ላይ ይጠቀማቸዋል። ፊልም ላይ የሚጠቀማቸውን ነገሮችን ቲያትር ላይ ይጠቀማቸዋል። ለምንድን ነው ብትሉ እነዚህ ነገሮች በጣም አስፈላጊ ስለሆኑ ማለት ነው። ለምሳሌ ፊልም ላይ ከሚጠቀመው ነገሮች አንዱ ካሜራ ነው። ቲያትር ላይ ደግሞ ካሜራ አይጠቀምም፣ ምክንያቱም በተመልካች ፊት ለፊት ነው የሚቀርብ ብለናል። ፊልም ደግሞ ምንድነው? በስክሪን ዘሮች ናቸው የሚቀርቡት ነው። ምን ፊልም ማለት ነው። ስለዚህ ፊልም እንዳጠቃላይ በስክሪን የሚቀርብ ስራ ነው። የተለያዩ ግብአቶችን ተጠቅሞ እነዚህ የዘረዘርናቸውን ሳውንድ፣ ላይት፣ ሜካፕ፣ ኮስቹም ምናምን የመሳሰሉ ነገሮችን ተጠቅሞ ኤዲት ተደርጎ የተለያዩ ነገሮች አድ ተደርገውበት ሳውንድ ኢፌክቶች ምናምን ተጨማምረውበት ኤዲት ተደርጎ ተቀናብሮ በስክሪን ይቀርባል ማለት ነው። ስለዚህ በስክሪን የሚቀርብ ስራዎች እንደ ድራማና ፊልም የምንላቸው ነው። ቅድም እንዳነሳውላችሁ አንዳንዶቹ ቲያትርን ድራማ ይሉታል ብያቸዋለሁ። ግን ድራማ ምንድነው? ተከታታይነት ያለው በቴሌቪዥን ሊቀርብ የሚችል ይሄ ለምሳሌ እንደ 9ኛው ሺህ፣ በስንቱ፣ ቤቶች የመሳሰሉ ነገሮች እነዚህ ምን ይባላሉ? ድራማ ይባላሉ። ግን እነዚህ ድራማዎች መድረክ ላይ አይቀርቡም፣ ምክንያቱም በስክሪን ዘሮች ስለሚቀርቡ። ፊልም ላይ የሚጠቀማቸውን ግብአቶች በሙሉ ድራማ ላይ ይጠቀማቸዋል ማለት ነው። ስለዚህ እነዚህን ነገሮች ሁሉ ተጠቅመው በስክሪን ይቀርባሉ ማለት ነው።
እሺ ቤተሰቦቼ አሁንም ቤተሰብ ካልሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ከዚህ በመቀጠል አንድ ሾርት ሙቪ ወይም ደግሞ ፊልም የፊልምን ልዩነትና አንድነት ስለሆነ የምናየው ይሄንን ፊልም አይተን እንመለስ። ባንዲን ይዤ መጥቻለሁ። ኦ ተዘጋኝ ነው ዲ ትንሽ ቃኝት ስላርጋት እንትን ሰሞኑን ተጫወቱ። ቃኝቸው ነበር። ሬንጁ ፈርሷል። ሬንጅ ሲፈርስ አያጫውትም። በባዶ ልጫወትልኝ ይቻላል። የኔ ወሳኝ ኩነት የኔ ወጣት ሊግ ትበልጭብኛለሽ ከፕሪሚየር ሊግ የኔ ብልጽግና በልጽጊ በልቤ አንቺ አይደለሽም ወይ የህይወቴ ብልጽግና? ተቀበሉ ሲ ብልጽግና የህይወቴ ብልጽግና ብልጽግዬ የህይወቴ ብልጽግና ተቀበል። ምቀኛ ምክር ብቻ ብልጽግና የህይወቴ ብልጽግና እድሜ ልክ በምቀኝነት በጣም በእውነት በጣም ነው የሚያስጠላ። እሺ አሁን ይሄ ፊልም የተጠቀማቸው ነገሮች እንዳጠቃላይ ብዙ ናቸው። ብዙ ነገሮችን ተጠቅሞ ነው ፊልም ሆኖ ወደኛ ሊቀርብ የቻለው ማለት ነው። ምክንያቱም ከፊልም ሆኖ ፋይናሉ ፊልሙ ከመቅረቡ በፊት ብዙ ነገሮችን አካቷል ማለት ነው። በውስጡ እንደነገርኳችሁ ቅድም እንደ ሳውንድ፣ ላይት፣ ኮስቹም ምናምን የመሳሰሉ ነገሮችን እንዳጠቃላይ ለፊልሙ የሚያስፈልጉ ግብአቶችን በሙሉ ተጠቅሟል ማለት ነው፣ እንደዚህ ፊልም ሆኖ ከመቅረቡ በፊት። ስለዚህ እነዛን ነገሮች ሁሉ አሟልቶ ነው ፊልም ሆኖ ወደኛ የቀረበው ማለት ነው። ቲያትር ላይ መድረክ ላይ የምንጠቀማቸውን ነገሮች ለምሳሌ የምንይዛቸው ነገሮች አሁን ለምሳሌ ይህንን ቲያትር ይዩት። አሁን እዚህ ቲያትር ላይ የተጠቀማቸውን ነገሮች ብንመለከት ጠረጴዛ አለ፣ ሳፋ አለ፣ የሆነ አልጋ የሚመስል ነገር አለ፣ አልባሳቱ የለበሰው የሚይዙት ነገር ምናምን፣ እነዚህ የምንጠቀማቸው ቁሳቁሶች እንዳጠቃላይ ግብአቶች ናቸው። ስለዚህ እነዚህን ግብአቶች ፊልም ላይም ልንጠቀማቸው እንችላለን፣ ቲያትር ላይም ልንጠቀማቸው እንችላለን። ስለዚህ ፊልም ላይም ቲያትር ላይም የምንጠቀምበት መንገድ ይኖራል። ግን ልዩነታቸው ምንድነው? ፊልም በስክሪን ዘሮች ነው የሚቀርበው። በስክሪን ዘሮች ስንል ለምሳሌ በቴሌቪዥን፣ በላፕቶፕ፣ በስልክ፣ በኮምፒውተር ምናምን በመሳሰሉ ነገሮች የስክሪን ዘሮች እንዳጠቃላይ ይቀርባል ማለት ነው። ቲያትር ደግሞ መድረክ ላይ በተመልካች ፊት ለፊት ሊቀርብ የሚችል የኪነ ጥበብ ዘርፍ ነው። ስለዚህ ልዩነታቸው ይሄ ብቻ ነው። አንድነታቸው እንደነገርኳችሁ የሚጠቀሙበት ማቴሪያል ከካሜራ ውጭ ከካሜራና ከኤዲቲንግ ውጭ ሁሉንም ማቴሪያሎች ይጠቀሟቸዋል፣ ፊልም ላይም ቲያትር ላይም ማለት ነው። እንደገና ሌላው አንድነቱ ምንድነው? ሁለቱም የኪነ ጥበብ ዘርፍ ናቸው። በባለፈው ስለ ኪነ ጥበብ ስናወራ ስለ ክወና ጥበባት ስናወራ በክወና ጥበባት ውስጥ የምናገኛቸው ስራዎች ናቸው ሁለቱም፣ ፊልምም ቲያትርም ማለት ነው። ከዚህ ቪዲዮ ሰፊ የሆነ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። ከዚህ በመቀጠል እንግዲህ በሌላ ጊዜ ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።